እኔም አሁን ገብቼ አይቻታለሁ። እንዲህ እምባዋ ምናምን ነገር የወረደበት ፊቷ ላይ ደርቆ ጥቁር ነው ያስታውቃል። ፊቷ ላይ እንግዲህ ጥቁር ነው የለችም እኮ የለችም ልጅ አይተሃታል ምናምን ነገር አትበላጠጣ እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺን ታውቂያለሽ የህል ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራሰው ልሸኝ ጨክኜ የምወድሽን ሰው ሆድዬ የማመሽ ሲጀምር ለዚህ ጉዳይ እንደሆነ ባቅኖ አልመጣም እንድትረጂ ለታውሽ እንጂ እንዲህ ነገር እንድታምሺ የኋላን ጎተተሽ ወደፊት እንድታመጪ ነገር እንድትቆሰቁሽ አይደለም። አሁን ምን እንደታውቂያለሽ እኔ በህይወት እያለሁ ልጄ አትሞትም። እንድትወጣ አድርጋት በቃ ከውስጥ የምታረገውን አድርግና በቃ ሸፍትናልኩ ይሻልኩትን ካቅሬ ላይ ኮርኩ ውራታብኝ ማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ በጫወታ መሃል አንቺን አስባለሁ ከዚህ በኋላ ሰው እንደማታደርገኝ እርግጠኛ ልጄ ብቻ ከዚህ ውስጥ ውጣ ግን ዋናው እኔ ላይ አድርገው ልጄ ባንተም አይሁን በእኔ ይሁን ምክንያቱ በቃ እኔ ላይ ይሁን እኔን ትጥላኝ እሷ ጤነኛ ትሆንና ትሄድልኝ እኔን ትጥላኝ ሞከርኩ በቃ ብዙ ነገር አደረኩ ተጨቃጨኩ ብዙ ምንም ሊለያዩኝ ስላልቻሉ የራሴን ውሳኔ ምን ወሰንኩኝ እሱ ሳያውቅ ነው ፓስፖርቱን ኤምባሲ አስገብቼ ነገሮች መንቀሳቀስ ሲጀምሩ ለሱ የነገርኩት ለኔ ያንን መፍትሄ ብዬ አመጣኝ። ሰላም የተወደዳችሁ የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እንግዲህ ሰሞኑን እየተፈጠረ ያለውን ነገር በደንብ እያያችሁ ነው። በጣም ከባድ ነገር ነው ስናሳልፍ የነበረው ኪያ ጋር ብቻ ነበር ነገር እየተፈጠረ የነበረው እኛ ጋር ከባድ ነገር ነበር እየተፈጠረ የነበረው። ይሄንን ቪዲዮ ራሱ ለእናንተ ሼር ላደርግላችሁ አልነበረም ላጋራችሁም አልነበረም። ኪያ ናት አይታችኋል። ትናንትና ቪዲዮን ካልሰጠኸኝ ምናምን ነገር ተመልካቹም ይሄንን ነገር የማወቅ ግዴታ አለበት ምናምን ብላ ተቀብላኝ ነበረ። ላይክ የለቀቀችው የመጀመሪያውን ክፍል ብቻ ነው። ስለዚህ ከዛም በኋላ የተቀረጸ ነበረ። ከዚህም በኋላ ደግሞ አንድ ቪዲዮ አይ ቲንክ ይኖራል ብዬ አስባለሁ። ብቻ ግን ጉዳዩ እንደተመለከታችሁት ነው። የኪያ እናት ጠርተውን ነበረ። ከዛ በኪያ ጉዳይ ላይ ምናምን ያወሩን እኛም ገብተን እያወራናቸው ነበረ ምናምን ነገር። ከዛም አልፎ ደግሞ መኝታ ክፍሏ ምናምን ገብቼ ኪያን ማይቻት አናግሬያት ነበረ። በጣም ተጎድታ ነበረ። ስለዚህ እንደ ወንድም አኑም ደግሞ እንደ ፍቅረኛ ማድረግ ያለበትን ነገር ላይክ ሹራ አድርገን ምናምን ነገር ነው ይሄን ነገር የወሰንነው። በሰዓቱ መደረግ አለበት ብለን ያሰብነውን ነገር ነው ያደረግነው። ምናልባት እናንተ ጋር ሲመጣ በጥሩ ጎኑ አላያችሁትም። አይ ቲንክ እንደዛ ነገር ነው እየታየኝ ያለው። ግን እኛ ያሰብነው ከራሳችን አንግል አይደለም፣ ከኪያና ከኪያ አንግል ብቻ። በተለይ ስፔሻሊ ማለት ነው የአኑ ጉዳይ በጣም ላይክ እኛ እንኳን ሐሳቡን አምነንበት አኑ በጣም ለማመን ከብዶት ነበር። አይ ቲንክ ይሄንን ቪዲዮ ስታዩት በጣም አንደርስታንድ የምታደርጉት ይመስለኛል። ላይክ ኪያን መምታት አለብህ ምናምን ነገር ስትለው ነበር የኪያ እናት እና እኔም በገባኝ ልክ እናንተ ላይክ የቀረጽንላችሁን ብቻ ነው ልታዩ የምትችሉት። ከዛ ውጭ ያለውን ነገር ምናልባት የስንት ደቂቃ ቪዲዮ ልታይ ትችላለች፣ 30 ደቂቃ ምናምን ነገር አይደል? ሶ ከዛ የዘለለውን ነገር አብዛኛውን የምናሳልፈው እኛ ነን። ስለዚህ ምን ያህል ፔንፉል እንደሆነ ምን ያህል እየተሰቃዩ እንደሆነ ምናምን ነገር ሞር የምናየው እኛ ስለሆነን በሰዓቱ ማስተካከል ያለብን ነገር እንደገባን ማለት ነው እንደ እውቀታችን ለማስተካከል ነው የሞከርነው። ስለዚህ አኑም ከሄደ በኋላ ኪያ ጋር ያለው ነገር በጣም አሳሳቢ ነገር ላይ ስለነበረ አትሊስት የተወሰነም ቢሆን እንዲቆርጥላት ብለን አስበን ነው። አኑም በተደጋጋሚ ጠይቄው ነበረ እርግጠኛነት ትሄዳለህ ወይ ምናምን ብዬው ነበር። ያንን ሀሳብ ከማምጣታችን በፊት ምናልባት የሀሳብ ልዩነት ካለ ወይም ደግሞ የሀሳብ መለወጥ ካለ ምናምን ነገር ሀሳባችንን ትንሽ ባላንስ ለማድረግ በጣም በተደጋጋሚ ጠይቄው ነበር። እሱም ወስኗል። ሰው መሄዱ ካልቀረ ደግሞ እዚች ጋር ኪያ መዳን አለባት ብለን ስላሰበ ለሷ ብለን ነው ይሄን ነገር ያደረግነው። እኛም በሰዓቱ በጣም ደብሮናል። እሷ ሲከፋት ስታለቅስ ምናምን ነገር እኛ በጣም እየከፋን ነበር። በተለይ ደግሞ አኑ ሰው ተመልካቾቻችን ይሄንን ነገር ያደረግነው ለኪያና ለኪያ ብቻ ብለን እንደሆነ እንዲታወቅልን እንፈልጋለን። ብቻ ያላያችሁት ቪዲዮ ነው ይኛው
ከዚህም በኋላ ደግሞ አንድ ቪዲዮ ይኖራል ብዬ ተስፋ አደርጋለሁ። እሱንም ትመለከቱትና ሀሳብ አስተያየታችሁን ትሰጣላችሁ። ያው ወደ ፍርደ ገምድል እንዳትሆኑ ለማለት ያህል ነው። ኤኒዌይስ ቪዲዮ ናታችሁት ከዛ በኋላ ሀሳብ አስተያየታችሁን እንድታስቀምጡ እንፈልጋለን እና ደግሞ ውሽ እንድታደርጉ መከምነታችሁን ምናምን እንድትገልጹለት እፈልጋለሁ። ለእሷ ብቻ ቪዲዮ ናታችሁን እንገናኛለን። አቅሜ በላይ ሆነ እኮ በቃ ማድረገውን እንዳለ ነገር እያንዳንዱ ኪያን ካበረታት ኪያ ራሷን ህይወት ከጀመረች ጊዜ ነው። እሺ ምን ላድርግ? ምንም አትበረታም፣ በእንደዚህ ሁኔታ ምንም አትበረታም እሷ። እሺ ታዲያ ምን አስቡ? ከኔ አላቅም። የምታደርገውን አድርግና በቃ ከውስጥ አውጣት። በቃ እንድትወጣ አድርጋት። በቃ ከውስጥ የምታደርገውን አድርግና በቃ ሸፍትን አደረኩ እኮ የቻልኩትን ከአቅሜ በላይ እኮ አደረኩ። ውናታብኝ ማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ በጫወታ መሃል አንቺን አስባለሁ። ምንም በዚህ ደስተኛ አትሆንም እሷ ምንም አትሆንም ደስተኛ ምንም በቃ እኔ ምንም ማድረግ እንዳለብኝ አላውቅም። እኔ የምለው ራሱ ጠፍቶኛል። በቃ እኔ ራሱ ላብድ ነው። በቃ እኔ ራሱ ላብድ ነው። በእናንተ የተነሳ እኔ ራሱ አበድኩ። በቃ በእናንተ የተነሳ አትድረሳሉ አጠገቧ እንዳለ ያሉ እሺ ብዬ ቀር ነው አይኗን ማየት እየናፈቀኝ ላያት እየፈለኩ መስሎኝ ነው ደህና መስሎኝ ነው። የእሷ ፊት ስለማያስታውቅ ነው። ለማንኛውም ተኝታለች እና ይሻላታል፣ እንቅልፍ ይሻላታል። ከዚህ ህይወት ይህንን ዓለም እየነቃች ከምታይ ብትተኛ ይሻላታል። ምን ነገር ማድረግ አለብን? ምን ላድርግ? አላውቅም። ብቻ ግን በጣም ተበሳጭላለች ፊቷ ምናምን ነገር እና አንዴ ብቻ ግን አንዴ ለመጨረሻ ጊዜ ነው የምጠይቀው። ግልጽ ነው እርሳት ማሚን ለመጨረሻ ጊዜ ነው የምጠይቀው። እንደ ጓደኛ እንደ ወንድም እንደ ቤተሰብ ነው የምጠይቀው። ውጪ የምትሄድበትን ነገር እና ከሮዛ ጋር የምትሄድበትን ነገር ወደኸዋል አይደለም ያልኩት ጥያቄ አምነህበታል? የምር ታደርገዋለህ እንጂ አትወፋ። ግን ያው ልክ ሲባል ምንም አደርጋለሁ። ስለዚህ በቃ ምን አማራጭ አለኝ? መሄዴ ነው በቃ ቱፋ። ምን አማራጭ አለኝ ብለህ መንታ መንገድ ላይ አታውቁምኝ። በቃ ሄዳለሁ። ወስነህ ከሆነ ማሚንን እናግዛት፣ ካልወሰንክ ደግሞ አትሊስት የሆነ የሚፈጠር ነገር ካለ ለፈጣሪ ጊዜውን እንስጠውና እንለፈው። ከወሰንክ ደግሞ በቃ ማሚንን እናግዛት። እኔ ለምንድን ነው መሀል ላይ የምታንተው? ያላችሁትን ነገር አድርጉ በቃ። ምን ልበልሽ? እሺ ወስነሃል? አዎ ወስኛለሁ ቱፋ፣ ወስኛለሁ። እሺ ምናምን አይደለም ወስነሃል ስለ ብዙ ጊዜ ወስደናል እኮ እኔ እንዲህ በአጋጣሚ አሁን አይደለም እኮ የጠየኩህ። ቁርጥ አድርግ ከኪያ ጋር ያለ ስሜት ያልቃል አያልቅም አይደለም የኔ ጥያቄ። ከእሷ ጋር መቼም በመንፈስ እንደማትለያዩ እርግጠኛ ነኝ። እኔ ብቻ አይደለሁ ማንም እርግጠኛ ነኝ፣ ማሚም እርግጠኛ ነች። ገብቶሃል? ግን አትሊስት በቃ ላይፍ ነው መቀጠል ያለበት ነገር ደግሞ መቀጠል አለበት። አንተ የምር የምትሄድ ከሆነ ከሮዛ ጋር ያለህን ነገር ካመንክበት አትሊስት ትችልኝ መጎዳት የለባትም። ለአንተ ምሳሳውን ያህል ሳሳላታለሁ፣ እህቴ ነች። ስለዚህ በዚህ ልክ ተጎድታ ራሷን ስታ ምናምን ነገር ማየት አልፈልግም። አንሽ እርግጠኛ ሆኜ የምነግርህ አንተ አሁን ብታያት ትረዳኝ ነበር። አሁን እያወራሁ ያለሁት ነገር ምንም ይገባል? እኔ አይገባኝም እኮ አይደለም። እኔ የተሰቃየሁትን ስቃይ እያንዳንዱን ስቃይ ኪያ እንደምትሰቃየው አውቃለሁ። ለእሷ ብዬ ከሆኑ ለሄድ የተዘጋጀሁት ቱፋ አይኗን አጠገቧ ሆኜ ራሱ ምን ያህል እንደምትናፍቀኝ ታውቃለህ። ገብቶኛል። አሁን ለሄድን ወሰነህበታል። አዎ ለሄድ ነው በቃ። ስለዚህ በቃ ቱፋ ጥዬ ልሂድ እንጂ ምን አደርጋለሁ? በቃ እሄዳለሁ። በቃ ወስኛለሁ። ልሄድ ነው እንዴ። እንዴት ነሽ? ምንድን ነው? እኔ ጠርቻት ማለት እኔ ለምን እንደጠራሁት ታውቃለህ? በቃ ለሷም ለኔም ጥሩ የሆነ ነገር ልነግራት፣ ለኔም ለአንቺም ጥሩ ነገር ፈልግሻለሁ የኪያ እናት ምናምን ሲሉ ማለት አልገባኝም። የሮዛን ቁጥር ከየት ያመጡት?
ይሄኔ ልጅ በዚህ ዘመን አሁን ኬታ መጣሽ ይባላል። እሺ ለምንድን ነው የከለባት? እሷን እዚህ ነገር ውስጥ ማስገባት ያስፈልጋል? በቃ የሚጠቅማት ከሀገር ሂዱ አይደለም እንደጠራሽ ታውቂያለሽ። በቃ የሆነ የሚጠቅምሽ ነገር ነው ላንቺ ለኔ። አዎ ምን መሰለሽ፣ በቃ እኔ አሁን ሀሳቤ ምንድነው አኑና ኪዩ እስከ መጨረሻ እንዲጣሉ ነው የምፈልገው። ስለምን ሲባል ለምን ይላል ማለት በቃ ከልጅ ህይወት እንዲወጣ በቃ ልጄ ሰላሟን እንድታገኝ አንቺም ደግሞ ትዳርሽን ማለት ምን ከኔ ህይወት ጋር ምን ያገናኘዋል? እነሱ ተጣሉ አልተጣሉ ሲጀመር እሺ ማለት ምንድነው እኔ ሊያስደስተኝ የሚችለው ነገር ነው? ሰው ሴጣን አለ የእነሱ መለያየት ነው ያስደስትሽ እንዴ? ምን ነው እንትን አልሽ? ይሄ እኮ የምትፈልጊው ነገር ነው። ምንድነው አናውቅም። እኔ ብፈልገው ራሱ እኔ እንደዚህ አሁን እርሶ እናት ሆኖ እንጃ እንግዲህ አላውቅም፣ ብቻ ግን እርሶ በሚሉት ወይ ሳይሆን መለየት ባለባቸው መንገድ ሁለቱ ኦልሬዲ ተባብሏል። እንዴ ምን ነው አስመሰልሽ? አንቺ እንደውም እኮ እንዲለያዩ በጣም ነው የምትፈልጊው። እንዲለያዩ ብፈልግም እኔ ያስመሰልኩኝ አይደለም። ለዚህ ነው የደወሉልኝ ወይ? አይ አይደለም እንጂ በቃ ገና ሀሳቤን ሳልጨርሰው እኮ እኔ ሴጣን አይደለም። የሁለቱም ፍቅር ነው ጠንቅቄ የማቅሰው ስለሆንኩኝ ሲቀጥል ደግሞ እኔ ተጣሉ አልተጣሉ እኛ እኮ ከሳምንት ያነሰ ፍቅራቸውን ካለሽ ለምን አገባሽው? አንቺ መጀመሪያ ጊዜ ነው ያለኝ አዲስ አበባ ላይ በቃ ይሄ አለኝ አይደለም። በቃ እንዲጣሉ ትፈልጊያለሽ? ደስታሽን ነገርኩሽ። ይሄ እኮ የምትፈልጊው ነገር ነው። በቃ እኔ በእንደዚህ አይነት መንገድ ሳይሆን እኔና ኪዩና አኑ መለየት ካለባቸው ሊለያዩ የሚችሉት እኔ ሲጀምር እንደዛ እሱን ከፈለኩት እኔ በዙሪያ ጥምጥም በእርሶ እንዲመጣልኝ እፈልጋለሁ። እንዴ ለምን ምን ችግር አለው? በኔ ቢመጣ የማስበውን ነገር አዘጋጅቻለሁ። 2-3 ቀን 5 ቀን ምናምን ያለን አይደል? በቃ ስለዚህ የሆነ ከ5 ቀን የእናንተ 5 ቀንና 3 ቀን እድሜ ልክ ሆነ እኮ። እሺ እኛ ማለት ዝም ብለን ተነስተን የምንሄድበት እንትን ይባው ምናምን አይደለም። ፕሮሰስ አላገጥሽ ማለት ነው። ምናምን የት እንደምትሄጂ እኮ አውቃለሁ። ህፃን ልጅ እኮ አይደለሁም እኔ። የምትሄጂበትን እኮ አውቃለሁ። እንዴ ምን እኔን እንደ ህፃን ልጅ ይሉባቡር ምናምን የምትይኝ እኔ ህፃን ልጅ ማለት አይደለማ። 5 ቀን 5 ለምን ስነ ስርዓት አድርገሽ አታወሪም አንቺ? እሺ በስነ ስርዓት እያወራሁ እኮ ነው ያለሁት። እንድትሰድቢኝ እኮ አይደለም ቤት የጠራሁሽ። አይደለም ማሚዬ፣ ቆይ አሁን ንግራ ይገባኝ። ለምንድን ነው የመጣችው? ሰው እኔ ለምን መጣ? ምንድነው ከሷ ያለሽ ፍላጎት? ምን እንድንታረግ? በቃ እንድትሰማንና እንድትረዳን ነው። ምንድነው ምረዳችሁ? የራሷን አስተዋጽኦ እንድታረግልን ነው። ስለ ምንድነው ጉዳዩ? እኔ ማለቀው ነገር ይፈጠራል። አስረዳት አንተ የኔ ልጅ ታውቃለህ በደንብ። ምንድነው ነገራት? ይኸውልሽ ሮዚ ኪያ ትንሽ ነገር ተጎድታለች ነው የምትለው ማሚ። እኔ ትንሽ ሳይት እኔ ከፋት የጨነቃት አይነት ነገር ትመስላለች። መስለኛለች ነው ኦሬዲ። ግን ማሚ ያው እንደ እናት አሁን ክፍል ደግሰን እናወራ እንደ እናት አስጨንቋታል። በቃ የልጇ ጉዳይ ማንኛውም እናት ሊያስጨንቀው እንደሚችለው አይነት ጭንቀት ተጨንቃለች። የጭንቀቷ መንስኤ ደግሞ ለአኑ ያላት ስሜት ለአኑ ያላት ፍቅር ነው ብላ ታስባለች። ስለዚህ አኑ ከመሄዱ በፊት አትሊስት ሁለቱ ቅራኔ ቢኖራቸው ወይም ደግሞ አኑን የምትጠላበት አይነት መንገድ ነገር ቢፈጠር ብላ አስባለች። እኛ ሀሳብ አዘጋጅተን የነበረው ትንሽ ቀን ነው እኮ ሊሄዱ ነው ከሳምንት ያላቸው እና መሄዳቸው አይቀርም ብያት ነበር። ግን እነሱ ሄዱም አልሄዱም የእሷ ህመምና ጭንቀት አይቀንስም። እንደው ከመሄዱ በፊት የሆነ ነገር አድርጎ ስለሱ እንድትረሳ ወይም ደግሞ እሱ ላይ ቅራኔ እንዲኖራት ያሉትንም ቀናቶች ወደ እሱ ጋር እንድትቀርብም አልፈልግም። ከቀረበችም ደግሞ በቃ ተናዳበት ምናምን መሆን አለበት ነው። እየወደደችው ጊዜው ማለት የለበትም። ተባረክልኝ የኔ ልጅ። እንደዚህ ነው የምፈልገው እኔ ምን ላድርግ ታዲያ? ማለት ምንድነው ለኔ የተደወለልኝ የመጣሁበት ጉዳይ ምንድነው? ሲቀጥል ደግሞ አንቺ ያኑ ቤተሰብ ነሽ፣ እኔም ያኑ ቤተሰብ ነኝ። ሴም ታይም ላይ ደግሞ የኪያን ቤተሰብ ነኝ። ስለዚህ እሺ ኪያ ኮዳ እንመካከር ነው። ኪያ እንዳትጎዳ
ይሄ መሄዱ አይደለም ማዘር ኪያን ማለት ነው። የዛኔ ኒካህ ፕሮግራም ራሱ ሲካሄድ አየኋቸው እኔ ከዛ በፊት ሁለቱን ማለት ነው። የሚሆን ነገር አይደለም ባይሆን ባይፈልገኝ ምናምን አሁን እሱ ሌላ ራሱን የቻለ ታሪክ ስለሆነ የዛኔ ኪያ ጭንቅላቷን እንድታዘጋጅ ነግሬያት ነበር። ይሄ ሁላ ነገር እንዳይፈጠር ነግሬያት ነበር። እንደገናም ደግሞ በቃ አልፎ ተርፎ እኔ እሷ ላይ መጥፎ ነገር ማድረግ የለብኝም እንድጠላኝም በክፉ እንድታስበኝም አልፈልግም እኔ። ስለዚህ የራሴን ምን እርምጃ ወሰድኩኝ እኔ የዛኔ ኪያ አሁን የምትሉት ስሜት አንዱ ነበረ። ስለዚህ እኔ ስለሆነ መሆን ያለበት ከሀገር መውጣት እንደ መፍትሄ ብዬ አሰብኩት። ያንን ነገር አደረኩለት። አሁን ግን እኔ ጭራሽ ድጋሚ እኔ ሴት ልጅ ነው ኪያን ለመግደት የሆነ ተጠቅማታለሽ እኮ ምን አድርጌ ነው ይጠቅማታል። በቃ ያንቺ ይሄንን ማድረግ ስትጠላው ትተወዋለች። በቃ እንዲጠላት ካደረገ መጥላት ካለባት የሆነም ነገር ፈጥረን ከዚህ ካለባት እኔ አንዱ ወስጄባት እየደረሰባት ካለችበት ነገር ላይ እኔ ሌላ ነገር አልጨምርም። እሱ እንዲተዋት በቃ እንድትጠላው ካረግን እኮ ይሄ በሽታ ሁሉ ይለቃታል። እኔ እንዴት እንድትጠላው ልናረግ እንችላለን? የሆነ ሲስተም እንፍጠር። እንድትረጂኝ እኮ ነው እንድትረጂኝ እኮ ነው እኔ ልጅ የጠራውሽ። እኔ ምን ነው ምን አለ ማለት ነው እሳቸው ሀሳብ እንደናት እየተናገሩ ያለው ነገር ምናልባት ትክክል ነው እንጂ እሱን አስበው ኪያ እንደዚህ ተቆማራ ኪያ እንደዚህ ታማ ምናምን ነገር ማለታቸው ቀን በቀን የሆነ መፍትሄ ሀሳብ ማምጣት እንዳለባቸው እሳቸው እየነገራቸው ሊሆን ይችላል። ይህን ነገር እንትን እያሉ ያሉት እሳቸው እያሉ ያሉት ሮዛ እኔ ኪያ ጠልታኝ ከኪያ ጋር የነበርንበትን ነገር ታውቂያለሽ። ባንቺ ማለት እዚህ ሆነሽ ባንቺ ብዙ ነገር አልፈልግም። ከኪያ ጋር ብዙ ነገር አሳልፈናል። ብዙ ነገር ሆኗል። ስንለያይም የተለያየንበት ነገር እና አንቺ ጋር ደግሞ ህይወት የጀመርንበት ነገር ሃይማኖት ጉዳይ ላይ ጥሩ ስላልነበረ በቃ ተለያየን። እኔ የራሴን ህይወት ጀመርኩ። በቃ እንደዚህ ሆኖ ነገሮች ቢያልቅና ኪያ የራሷን ህይወት ብትጀምር ጥሩ ነበረ። በስታችሁ እያሉ እንዳሉት ይሄ እኔም ወደ ራሴ ህይወት መግባቴ ኪያ የራሷን ህይወት እንድትጀምር እያደረጋት አይደለም፣ የባሰ እየተሰቃየች ነው እያሉ ያሉት። ስለዚህ ምንድነው መሰለሽ ያመጡት ሀሳብ አንቺን ታጨምረሽበት ከዚህ በላይ እኔና አንቺ ከዚህ ሀገር ብንወጣ ራሱ ኪያ እኔን መርሳት አትችልም። እኔን እያሰበች ትሰቃያለሽ። እርሳቸው ሀሳብ ምን ማድረግ እንዳለብን እንዴት ማድረግ እንዳለብን እርግጠኛ አይደለም። ኪያ እዚህ ነገር ውስጥ እንዳትገባ ተደጋግማ አልተነገራትም? ተነግሯታል። እሷ ተነገራት ብቻ እኮ ተስተካክላት ይችላል። እሷ እኮ ልጅ ራሷ እዚህ ነገር ውስጥ የጨመረችው ራሷ ማከት ትችላለች። እንደዚህ አትበይ የኔ ልጅ ምን ሆነሽ ነው? እኔ ድጋሚ እንደዚህ አትበይ። ሌላ ታሪክ ውስጥ ማግባታ ፈልጋ አይደለም እኮ እቺ ልጅ እየሆነች ያለችው። ላይክ እንደ ቤተሰብ ተፈከረው ነገር ካለ ምን እያልሽ ነው? እኔ ደጋግሜ ነግሬያታለሁ። እኛ እኮ እኔ የለት ማዘር ምን እንዳላቃሉ እኔ ልጅ እኮ ስለጨው እንድነሰንሽ አይደለም የጠራሁሽ እንድትረጂኝ ነው። ሲጀምር ለዚህ ጉዳይ እንደሆነ ባቅሎ እንድትረጂኝ ነው የጠራሁሽ እንጂ እንዲህ ነገር እንድታምሺ የኋላን ጎተተሽ ወደፊት እንድታመጪ ነገር እንድትቆሰቁሽ አይደለም። አሁን ምን እንደታውቂያለሽ እኔ በህይወት እያለሁ ልጄ አትሞትም። በቃ እየሞተች ነው ልጄ። በቁ እባካችሁ እየጨነቀኝ ነው እንዴ እናንተ ጭቅጭቅ እዚህ ልሰማ አይደለም። ልጄ እየሞተች ነው። እሺ እባካችሁ በቃ አሁን መፍትሄ የተባለውን ነገር እሺ ምንድነው ሮዛ አንቺ ይሄንን ነገር ለኔ ስትይ በቃ ምንድነው በቃ የሚሉሽን ነገር እሺ ብለሽ የሆነ ነገር አድርጊ። በቃ ከዚህ በላይ ምንም ማድረግ አልችልም። እኔ ህይወቴንም ቢሆን እሰጣታለሁ ብዬ ነግሬዎታለሁ። ማዘር ህይወቴንም ቢሆን ለኪያ እሰጣታለሁ ብዬ ነግሬዎታለሁ። አሁን ማድረግ ያሉኝን ነገር ከማድረግ ወደኋላ አልልም። እነሱ አደስታስ እሷ ይሄንን ነገር እርሶ አሁን ልጅ የፈለጉትን ነገር ምክንያት የፈለጉት ነገር ኪያን ደህና የሚያደርጋት ከሆነ ምንም ነገር አድርግ ቢሉ ላደርግ ዝግጁ ነኝ። ግን ኪያ ጠልታኝ ያለ ነጠላ ቆማሪውን እየወጣው ፍላጎት የሆኑ አይደለም ግን ካሉ እሺ እሱንም አደርጋለሁ። ምንም በህይወት ያላደረኩት ነገር የለም። የቅርብ ጊዜ ትዝታችን ነው ኪያ ከኪያ ጋር ተኮራርፈን እንኳን ራሴ ላጠፋ ላይ በረኪና ተሽላ ጫካ ገብቻለሁ። እናቴ ለኔ ምንም የሚገርም ነገር ህይወት ያሳሳኝም ነው ለኪያ ከሆነ ሀገር ምን ነገር ከማድረግ ጋር አይደለም። ስለዚህ ሮዚ ለኔ ብለሽ አድርግ የሚሉሽ ነገር
ምንም ነገር ከሆነ ምንድነው ቶይ ምንድነው? እሺ አለች እሷ በቃ የሆነ ነገር እኔ አሁን ምን መሰለህ ሳትናገር እኔ ምን መሰለህ ቶይ እኔ አሁን በእኔ ተበድላለች ብዬ ነው የማስበው ኪያ ማለት። ስለዚህ ድጋሚ ደግሞ ሌላ መጥፎ ነገር አድርጌ እሷ የሚያስቀይማት ነገር የባሰ በጣም ለኔ የሆነ ነገር እንዲኖር ምንም መጥፎ ነገር አታረጊም። ምንም መጥፎ ነገር አታረጊም። ችግር የለውም። በቃ ይሄ የክብር ጉዳይ የምን ጉዳይ አይደለም። በቃ ሁለት እዚህ ቢያንስ 4 ነን አይደል? ከአራታችን ቢያንስ አንድ ሀሳብ ይጠፋል ብዬ አላስብም። ስለዚህ ዋናው ፖይንት ምንድነው? እዚህ ጋር ኪያ ካኑ ውጪ ሌላ ሰው እንድትለምድ ትፈልጋለች እናቷ ወይ ደግሞ የራሷ ህይወት እንዲኖራት ትፈልጋለች። ስለዚህ እኔም እንደ እህት ካኑ ጋር ማትሆን ከሆነ የራሷ ላይፍ እንድትቀጥል ነው እንጂ አንድ ቦታ ላይ ሙጥኝ ብላ ምናምን ነገር እድሜ ልኳን አሁን እያሰበች እንድትጎዳ አልፈልግም። እኔም እንደው እንደምሳስበው ነው። እኔም እንደዚህ አልፈልግም ነበር ነግሬያታለሁ። ቢሄድም አይወጣላትም ይሄ ነገር። አሁን ይሄ ነገር ደግሞ ባለው ሁኔታ መሰረት ይለቃት ልጅ አይደለች። እሱ ቢሄድም ጥሏት ቢሄድም ኪያኑን ልትረሳው አትችልም ነው የእናት ስስትና ምንድነው ፍርሃት። ስለዚህ አሁን በምን አይነት መንገድ ሌላ ሰው ጋር ልትሆን የምትችልበትን ነገር ወይ ደግሞ ቀላል አይደለም። እኔ ሳወራው ቅልል ብሎኝ ምናምን እንዲመስል አልፈልግም። ማንሽ አይ መቅለል ቀሎኝ አይደለም፣ በጣም እየደበረኝ ነው የማወራው። ግን ደግሞ እውነቱ ስለሆነ ደግሞ ሌላ ምርጫ የለንም። ማንሽ እኔ በጣም በተደጋጋሚ ጠየቅኩ ያለሁት ቢያንስ ትንሽ ምን አለ ጭላንጭልም የሆነ ተስፋ ነገር የሚኖር ከሆነ አፌን ባላበላሽ ደስ ይለኛል። እሺ አንተ ምን አለ? እሺ ንገረን፣ ምን አለ? እኔም አሁን እንደዚህ አይነት ነገር ነው ሐሳብ አለኝ ያልኩኝ አይደል? እሺ ማዘር መጀመሪያ ላይ ችግሩ ካልገባን መፍትሄ ማምጣት አንችልም። ችግሩ ምንድነው? እሱ ለመጀመሪያ እናወራለን ነው። ስለዚህ ችግሩን ስናወራበት እዛ መፍትሄን ደግሞ ለመፈለግ ደግሞ 4 ነን አይደል? ስለዚህ እናወራለን ማለት ነው። ስለዚህ አሁን ዋና ፖይንቷ የማሚ እሱ ከውስጡ አሁን ከሄደም በኋላ ልጅ ሰላም አትሆንም ነው ያለችኝ። እኔም አሁን ገብቻ አይቻታለሁ እንዲህ እንባዋ ምናምን ነገር የወረደበት ፊቷ ላይ ደርቆ ጥቁር ነው ታስታውቃለህ። ፊቷ ላይ እንግዲህ ጥቁር ነው የለችም እኮ የለችም ልጅ አይተናታል ምናምን ነገር አትበላጠጣ እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺን ታውቂያለሽ ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራሽ ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምነሽ ከእንግዲህ ከጸለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ወርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝሽ የመጨረሻዬን በይሆን ግዴለ አሃ አሃ ወይኔ ልጄ ወይኔ እጄን በእጄ በላ ማሚ እሺ አንቺ ያሰብሽው መፍትሄ ይሆናል ብለሽ ያሰብሽው ነገር አለ? እኔ ምን አለኝ ብለህ ነው? ቅድም ተናገርኩ እኮ እኔ ምን አለኝ ብለህ ነው? እሺ ማዘር ምንድነው ለኔ የሚጠቅመኝ ወይ ደግሞ ለሰምጠቋት? እሺ ምንድነው መፍትሄው? መጣላታቸው በቃ በጣም መጠላላት አለባቸው። በጣም የሆነ መፍትሄ ፈጥረን እዚህ ጋር ራሳችን እንዲጠላት እሷ እንድትጠላው በቃ የሚያረጋትን አንድ ድርጊት እንፍጠር እዚህ ጋር ምን ሊደረግ ይችላል? ግን አንበር የተንኳኳ ነውና እሷ ሳትሰማለች ምን ይቁጨነቅ ምን ማለት ምን ይቁግራ ገበቃ ሮዚ እሺ በእጆና እሺ በቃ እኮ አሁን ይልካኑ አንድ ነገር ልንገርህ። ይሄ ነገር አሁን እናንተ የምትሉት ነገር ኪያ ካለችበት ሙድ ያስወጣታል ብላችሁ የምታስቡ ከሆነ እኔ እኮ ከሀገር የሁለት ማዘር ፍልቅ ነው። አሁን እሺ የሁለት ማዘር ነው እኔ መጥፎ ነገር ከማደርግ ብዬ እዚህ ስመጣ እኔ ከነበርኩበት ቦታ በጣም ብዙ ነገር እዚህ ኢንቨስት አድርጌያለሁ ስራ ለመስራት እንጂ ማለት ነው። ያለው ነገር ግን እያማረኝ አይደለም። እኔ በኪያ በኩል ሳይሆን እኔ እንደ ቤቴ እንደሚጠብቅ ሰው በሱ በኩል ያለው ነገር እኔ ስላላማረኝ
ሞከርኩ፣ በቃ ብዙ ነገር አደረግኩ፣ ተጨቃጨኩ። ብዙ ምንም ሊለያዩልኝ ስላልቻሉ የራሴን ውሳኔ የምንወሰንኩኝ እሱ ሳያውቅ ነው። ፓስፖርቱን ኤምባሲ አስገብቼ ነገሮች ለመንቀሳቀስ ሲጀምሩ ለሱ የነገርኩት ለኔ ያንን መፍትሄ ብዬ አመጣኝ። አሁን ላይ ግን እንዲህ ጠላት ብዬ እኔ ምንም ላመጣ የምችለው መፍትሄ አይኖርም። ግን እርሱ የመፍትሄ ሀሳብ አለ። መፍትሄ እንፍጠር እኔ ልጅ እባክሽ እርጅኝ፣ እባክሽ ትጥላው፣ በቃ ትጥላው። የምትጠላበት ነገር ፈልጊልኝ፣ በቃ እንደ እርጅኝ፣ በቃ ሌላ ምንም ሀሳብ የለኝም። እኔ እንደው እንደምንም ብለን እዚህ ጋር ተባብረንም ቢሆን እሱን እንድትጠላ የሚያደርግ ነገር ማድረግ አለብን። ምን ሊደረግ ይችላል? እንጃ እኔ የሚምጣ እስቲ ያለውን ነገር እንጃ። ሰው እኔ እንኳን እኮ ቤቴ ውስጥ ኖሬ በቃ ሮዛ ኪያ ማለት ሮዛ ለማለት ኪያ እያለ እኔ በጣም የቆሰልኩበት እኮ ነው ማለት እኔ አሁን ካለው ረዳሻለሁ። እኔም ብዙ ነገር ማሰብ እችላለሁ፣ ግን ያንን የኔ ልጅ እኔ እኮ ስላንቺ ለፈልፋለሁ፣ ከዚህ በፊትም እለፈልፋለሁ። ስላንቺ ሳላወራ ቀርቼ አላውቅም። ያቺ ልጅ አታሳዝናችሁም ወይ እላለሁ፣ ስላንቺ አወራለሁ። ምን ላድርግ? የወለደ አንጀት ልጄን ላጣት ነው። ምን ላድርግ? የኔ እናት አንጀቴ እኮ ናት። የ9 ወር እዚህ ውስጥ አስተኝቼ የኔ እናት ጡቴን አጠባኋት። መከራዬ ያሳደግኳት ልጄ እኮ ነች። እንደው ያየው አጣፋች። ምን አሰቡሽ? እኔ ምን አውቃለሁ? እና ፍልከ ሐሳብ እናምጣ እኮ ነው እልሽ ማሚ። አሁን በሐሳብ የመጣሽው እሱ በጥፊ መታት አልመታት ያን ያህል መከራ አይደለም። ቢመታት ብዬ ነበር የኔ ልጅ በጥፊ ቢመታት ምን ለውጥ ያመጣል? እንደው በቃ ካንጀቱ ብትወጣ። እኔ ለኔ ማሰር የከበደኝ ነገር ነው። እኔ አሁን እሱ ከነበረበት ነገር ላይ እንዲወጣ እንግዲህ አይደለ የሆነ ነገር እንዲል መደረግ ያለበት ሁሉ ነገር ተደረገ። ግን በቃ እኔ ደግሞ በስተመጨረሻ መፍትሄ ብዬ ያመጣሁት እኔ ሰውና እሷን የሆነ ነገር አድርጌ እሱን የሆነ ነገር ብዬ ምናምን አልቻልኩም። በቃ አልችልም። እኔ መስራት፣ መኖር፣ መውጣት፣ መግባት እንጂ ሌላ ነገር ጭንቅላቴ ማመንጨት ስላልቻለ ለእኔ መለያየታቸው ሊሆን ይችላል ብዬ አሰብኩት። ዛሬ ይኸው በፊት ለፊቱ የምናገረው በቃ ከለያቸው ብዬ አሰብኩት መሄዱን ነው። እናንተ እነሱ መፍትሄ አይደለም፣ እሱ መፍትሄ አይደለም። እሱ ጭራሽ ዘላለሟን ይመጣል እያለች ነው የምትጠብቀው። በዚህ ሁኔታዋ አንዱ አይኗን ብታዩ ሄደሽ ብታያት ይመጣል ብላ ነው የምትጠብቀው። ይመጣል እንደዚህ እኔ እኮ በቀደም አትገናኙም አልኩኝ፣ ጮኩኝ፣ ነጠላ ተከናንቤ ተደብቄ ተከትያቸው ሄጄ ዱላ ድረስ አንስቼ ጸብ አንስቼ ብዬ ለፍልፌ በቃ አትገናኙ ብዬው ሳይገናኙም ቀሩ። ግን ይኸው እሷን ብቻዋን ተደፍታ እሱም እንደዛ። እንግዲህ እሱን አንቺ ነሽ የምታውቂው፣ የልጄን ደግሞ እኔ ነኝ የማውቀው። ይኸው ልጄ የለችም አይደለም በየቀኑ የሆነ ነገር ሲመጣ ግን ምንም ማድረግ አልችልም ብዬ እኔ መሄዱ መፍትሄ ይሆናል ብዬ ነው ያልኩት። እርሶ ደግሞ የተሻለ በእርግጥ ሴት ምንም መፍትሄ አይደለም ይችላል ስለማለት ምን እናድርግሽ? ምን ማለት ምን ሊደረግ ይችላል? ልጄ እባክህ አሰባታ እባክህ እኔ ልጄ እባክህ አሰባታ እባክህ እኔ መጥፎ ነገር ላይ ጀይ ማክተት አልፈልግም። ግን በቃ የተሰባበረ ነገር ካለ እባክህ እኔ ምንም ጥፋትም ከሆነ እኔ ላይ ደምድሙት፣ እኔ ላይ ድምድም አድርጉትና ብቻ ልጄን አድኑ። እሺ በቃ እኔ ላይ ውረድ፣ የፈለገው ጥፋት እኔ ላይ ውረድ። በቃ እኔ ልሁን ጥፋተኛ፣ ለልጄ እኔ ልሁንና ጥፋተኛ፣ አንቺም ጥፋተኛ አትሁኝ፣ እኔ ላይ ይሁን። መፍትሄ ካለ ፈልጉልኝ፣ በእኔ የሚሳበብ መፍትሄ ፈልጉልኝ። በቃ ሁላችሁም ጋር መፍትሄ የለም ማለት ምን እናደርግ እንችላለን? ያሰባችሁት ነገር የለም ማለት አንቺ የሚያሰብሽ ነገር እኔ በቃ ያንቺ ነው ማለት ሌላ ምን አውቃለሁ? እኔ ልጅ በእናትህ በቃ እኔ ጋር እንዳሰባለሁ። እስኪ ንገረን። እኔ አባት ሰላም ትምጣና እነግራችኋለሁ። ሰላም እሺ። ምን ማለት ምን አለ? ጠርተናታ ሰላም ምናልባት ሀሳቡን ከወደዳችሁት ወይም ደግሞ ካመናችሁበት ምንም ብቻ ልጄ ከዚህ ነገር ውስጥ ውጣ። እርግጠኛ ሆኜ የምነግራችሁ ኪያ ከዚህ በኋላ ሰው እንደማታደርገኝ እርግጠኛ ልጄ። ብቻ ከዚህ ውስጥ ውጣ። ግን ዋናው እኔ ላይ አድርገው ልጄ፣ በአንተም አይሁን በእኔ ይሁን። ምክንያቱ በቃ እኔ ላይ ይሁን። እኔን ትጥላኝ፣ እሷ ጤነኛ ትሆንና ትሄድልኝ፣ እኔን ትጥላኝ። በቃ ቆማ ብቻ ሰው ሆና ትሆንልኝ፣ ሰው ሆና ትሄድልኝ ብቻ። እኔ ችግር የለውም፣ እኔን ትጥላኝ፣ እናቷን ጥልት ታድርገኝ እኔን። እኔስ በቃ እሷ ከመጣች በኋላ እናወራለን። እስከዛ ሌላ ሀሳብ ከመጣልን አስቡ። ግራ ገብቶኝ አይ ማዘር እርሱ አሁን ሊረጋጉ ነው የሚገባው። ማለት ልጄ
ከባድ ነገር እኔ ያለፍኩት ያለሁትን ነገር ነው። እሱ እንደናት ደግሞ ሲሆን ይከብዳል። ማይለያይና ያገባኛል ብለህ ትጠብቃለች። ስንት ነገር አለ፣ ስንት ተስፋ አለው። ይሄ ልጅ በየውሷንስ አግብተህ ስንቴ ተገናኝታችኋል? ስንቴ ትዳር ምን ያግዳል ብለህ ነው ልጅ ያንን በማለት ከሆነ እንውጣ እዚህ ነገር ቢያንስ ኃይል የራቀ ከልብ ይርቃል ምናምን ይባላል። አባባል ነው የኔ ልጅ፣ አባባል ነው እሱ፣ አባባል ነው የኔ እናት። አይናስር ሆኖ ይሆናል እሷ። አይ አይደለም፣ አባባል ነው። ይኸው ስንት ቀናቸው ከለያየኋቸው። ሄደሽ ብታያት ሰው ማትመስል እንደው ይኸው ስንት ቀናቸው አትደራረሱ ካልኳቸው። እንዴት ናችሁ? አላቻ አልሽ ሚቆጭ እንድልሽ ማዘር እንድልሽ ፈለግሽ ነበር እንዴ? እስቲ አጋቢ ተስገና ያለ በእናትሽ ወደዚህ ሄደሽ ተቀመጪ ማለት ወደዚህ ሄደሽ ተቀመጪ ነው ያምት ጋር ቀመጣለሁ። እዚህ ጋር ነው ሰዎች ደግሞ ለምን ጠራሻት? እቺን ቀፋፊ ታሽ እንኳን እኔ አንቺ ማተሻ ወይ ደግሞ ሳልስማ እኔ አባት ማንሳት አርሲት ያው ረዚህ አንቺ ተቀመጪ። ትልቅ ሰው መሀል ላይ ያለ እና ምን ችግር አለ እንዴ? ለሱ እንደዚህ ነገር አይገባችም እንዴ? ፍቅር ለኔ ፍቅር ምን ነው ዛሬ የኪያና ትልቅ ሰው መሀል ላይ ቶፋ እሷን ለምን ጠራችኋት? ያንጣት ስለነበረ እሷንም የጠራናት እሷ ያልሽ ለምን የጠራኸኝ? እኔ ሲጀመር ከዚች ቀፋፊ ጋር ታስጠላ። ይሄ ይበላሽ ከቻልሽ ውጪ አይሹጣ ላይ አውጪ። አራድ ዘጃቻ ተቀመጭ፣ ቃና ደግሞ አትቀመጭ። አንኩ ነው የገባሽ እሱን እያወቅሽ የኔ እናት ያ አረ ትልቅ ሰው ጤነኛ አይደለሽም። አላውቅም። ትንሽ በሌት ትቀናለች። 100% ትቀኛለች። ትቀኛለች። ምን ያለ እኔ አንቺ ላይ በጣም ምቀኝ በጣም ያስታውቅብሻል። አይልሽ ላይ ሲጀመር ማለት ነው። እና ልጅ እኔና አሁን ስለያየናችሁ ገባሽ አይደል? አሉ ምናምን ሳይሆን ማን ነበር ስምሽ? የኪያ እናት ኧረ እንዴ ዝም በሉ። ኧረ ገርማኞች እንዴት የሚያደርጋል አይኑ ከኔ ጋር ያያዛት ነገር ምን እንደሆነ አላውቅም። ይኸውልሽ እኛ አሁን ይቅርታ እሳቸውን አስቀምጬ ወደ መጣንበት ወደ አለማችን እንግባ። ወደ መጣንበት ናረች ደረዝ ለምን እንዳስገባቸው ለምንጠራቸው አላውቅም። ከዚህ ጋር መቀመጥ ማለት ጊዜ ለደረሰ እኔ ልጅ አንቺም አልተባል ስታስጠላ ያማታል እንዴ? ነገሩ ያምሻል። ታቂኛለሽ ምንድን ነው ማለት አንቺ ምንሽ ይታወቃል? ስነ ስርዓትሽ ነው ያዢ። አሁንም ትልቅ ሰው መሀላችን ስላለ ነው እኔ ዝም እያልኩሽ ያለሁት። ምንም አይሉ ነገር አንቺ ማን ይልሻል? ኧረ ሰላም ግን ስርዓትሽ ነው ያዢ። ከኔ ጋር እንዳታወሪ ከኔ ጋር ለማውራት ራሱ ይኸውልሽ አሁን እኔ ዝም ያልኩሽ ማለት ነው አንቺ ስነ ስርዓት አንቺ ማልተባልሽ ለዛ ቢስታስ ለማለት እዚህ ይቀራልሽ እዚህ ይቀራልሽ አንቺ አነሰ ማውቀም አልፈልግም። ዝም በይ። ምን ሆነሽ ነው? ይቺ ጤነኛ አይደለችም። አይ ቆይ እኔ ያልገባኝ ነገር በቃ ማነው? ሰላም ስነ ስርዓትሽን ያዢ። ትልቅ ሰው ነው መሀላችን ያለው። ትቀኝብኛለሽ። አዎ ሰላም ማለት እሷ ነች። ቅድም ተወይ አንተ ቅድም የምትቀጥለው ነበር ስለኔ ማለት ነው። ሰላም አይ ቅድም ስለ ኪዩ የሆነ ነገር ስትሉ ሰምቻለሁ። አይ እሱን ተይ ማሚ፣ አሁን እሱ አስፈላጊ አይደለም። በሰዓት ለምናወራበት ነገር ነው የሚያስፈልገው። ልጄን ምንድን ነው ያደረገቻት? ንገረኝ እስኪ። አሁን እሱ አስፈላጊ አይደለም። የባሰ አሁን እሱ የሆነ ነገር ይፈጠርና ልጄን የሆነ መፍትሄ እስኪ ያሉ ይሁን፣ ግን ይሄን ወደ ኋላ ተመልሰን ሌላ መጫወቻ ላይ መግባት ፈልጋለሁ እኔ እንዴ ማሚ። አሁን ስለሱ አይደለም። አሁን እሱ በቃ አልፏል። እኛ በምናደርገው መንገድ ምናምን ነገር አድርገን ምናምን ነገር ብዙ ነገር አልፏል።
ከዛ ሁሉ በኋላ ደግሞ ንግግሯን አትጮህብኝ። ይሄ ስርዓት የሌላት ልጅ ናት። ስርዓት የሚባል ነገር ያልፈጠረባት ምንድን ነው ያደረገቻት? ልጄን ምንድን ነው ያደረገቻት? ንገረኝ። ምንም አላደረገቻት። ስነ ስርዓት አድርጊ። ልጄ ላይ እንዳታላግጭ እሺ። እዚህ አጣምሜ ነው የምጥልሽ። ምን ትጨማለቃለሽ? ፋሚሊ በስተኛ ነው እንዴ? አንቺ ስነ ስርዓትሽን ያዢ። ያማታለች ሰላም አፍሽን አትክፈች። የምትናገሪው ነገር ፋሚሊ በሽተኛ ነው ትያለሽ እንዴ? ስለዚህ ፋሚሊ ምን ታውቂያለሽ አንቺ? የምታውቂው ነገር አለሽ? ንገሪኝ እስኪ። ሰላም እዚህ ተጣላንሽ እኮ ገና ልፍትሽን እንኳን በአግባቡ አልጠረግሽም። ገና ተነስተሽ እኔ ላይ ቂጥት ያለሽ ተነሻም ከዚህ መሀል ከኛ ውጪ አባርልኝ። ከዚህ ሲራ አስወጣልኝ። ከዚህ አንቺ ትልቅ ሰው ናቸው። እኛም ባታከብሪ እንኳን እነሱ ናቸው። አስወጣልኝ። እቺ ስነ ስርዓት የላትም። ደርሞኝ እኮ ነው ማለት አሁን ላሉት መፍትሄ የሆነ ነገር መፍጠር እኔ አሁን የምፈልገው ምን እንዳደረገች እንድትነግረኝ ነው። እሱ ረጅም ጊዜ ነው በቃ ነገር መታረጋት ነው ያለው። የደበደበች ምን ይያለች? ማንሷ ምንም አላረገቻት። ልጅ የሚያረኳት ይቅርታ በስነሳ አላገጥኩም ግን ታስተዋል እሷ ናት እንደደበደበች። በቃ እሺ አሁን የሆነው ሆኖ ይቺ ኮንታክት ያለ ነገር የላትም። እንዲህ ነው ምን አርጋ ደበደበች? ስለ ሁሉም ነገር እሳቸው ያውቃሉ። አንቺ መናገር አይጠበቅብሽም። ስለ እኔ የሆነ ነገር ስለሰማሁ ነው። እኔ ቅድም የሆነ ነገር ስለሰማሁ ነው። ንገረኝ ቶዬ፣ ምንድን ነው? አንቺ እናታቸው እኮ ነው። አስረዳኝ። ቆይ ማሚ፣ አሁን ይኸውልሽ ዋናው ነገር ማለት ነው እዚች ጋር የምንፈልገው ነገር ምንድን ነው? የኪያ ሰላም መሆን ነው አይደለ? እኮ የኪያ ሰላም ሆኖ እንዳለ ያን ነገር ማወቅ ፈልጋለሁ። ስለ ልጅ ማወቅ የለብኝም እንዴ? ስለ ልጅ አንቺ ምን ለፍት ያለሽ ሰጥላይ ሰላም በስንት ሰዓት እናታችን እንዴ? እቺ ምን ትለፈልፋለች? ጆሮ ግንዴ ላይ ቁጭ ብላ ማዘር እሷ ያሉት እርሷን ወይ እርሷት ወይ ምን ትበላታ ብዙ ነገር ነው የምታወራው። ትልቅ ሰው እንድታከብሩ ይፈልጋሉ። ያለሽው የኪያ እናት ቤት ስትናገር እሳቸው ደግሞ የኪያ እናት ናቸው እኮ። የምትናገሪውን ነገር በትክክል ተናገሪ። ስራትሽን ያዥ ማሚ። እኔ እኮ የጠራሁት እዚህ እና ምን ሆነች? እስቲ ምን ለማለት ፈልገሽ ነው አንቺ ልጅ? ምንድን ነው እቅድሽ? ሰላም ይኸውልሽ፣ አሁን ለሆነ ጉዳይ ትረጅናለሽ ምናምን ነገር ብለን አስቤ ባይሆን ማለት ነው እናንተ ጥያውጥቼ ነበር የምጥልሽ። አይደለም እንዴ ልጅቷን ምን አደረገች? ምን አደረኳት? ምን አደረግሻት? አድርጋኛለች። እንደው ያረግሻትን ተናገሪ። ታጋኒ ነገር አድርጋኛለች። ጭራሽ የኔ ልጅ ምንም አታረግሽ። የኔ ምንም አላውቅም። የኔ ልጅ ምንም አታውቅም። ለእናቴ ምንም አላውቅም። አንቺ ከኔ ጋር ተከፋች። እስቲ ኧረ ሰላም በል። አይደለም ለዚህ እኮ ነው የምጠራው። ታግዛው እንዴ ችግር የለውም። በቃ ታግዛው። ልጅ እኮ ናት። እኔም ለእናቴ ልጅ ነኝ። እቺ ልጅ ከዚህ ቤት አስወጡልኝ። እኔ አትርዳኝ ብትፈልግ እኔ እሷ እርዳታ ያስፈልገኛል። ኧረ ሰላም አንቺ ተረጋጊ። በቃ ብዙ ያበላሸናቸው ነገሮች፣ ብዙ ያጠፋሻቸው ነገሮች አሉ አይደል? ትናንት በቃ ያንን እንኳን እስኪ በቃ እሺ ነሽ የኪያ እናት እባክዎት ልጅቷ ትንሽ በቃ አሁን ለእርዳታችን ነው አይደል የመጣችው? ነግራኛለች ለካ ችግሯን። ይቅርታ አይ ችግር አለ። ችግር ነው ያለብሽ። ስነ ስርዓትሽን ይዘሽ ተቀመጪ። ስነ ስርዓትሽን ያዢ። እኔ ትልቅ ሰው ስላለ ነው። እራስ ስነ ስርዓትሽን ያዢ። ስርዓትሽን ያዢ። እኔ ላይ ነው የተነሳችሁብኝ። ምንሽ ላይ ይነሳል? እኔ ሲጀመር ያንቺ አመጣጥ የኔ ጉድ። እኔማ ምንም ያደረኩት ነገር የለም። እያንዳንዱን ነገር ስለ ልጃቸውና በልጃቸውና በእኔ መካከል ያለውን ነገር እናት ጠንቅቀው ያውቃሉ። እኔ አንቺ ልጅ ስነ ስርዓትሽን ያዢ። ምን ያለበት ምን አይችልም አሉ። አንቺ የራስሽን ነገር ለማድረስ ተፈልገሽ ነው። ምንድነው? ስነ ስርዓትሽን ያዢ። ምንድነው? ንገሪኝ እስቲ። ስነ ስርዓት ጉድሽን እንዳልዘረግፍልሽ ስለማያውቁ ነው አጠገባቸው ያስቀመጡሽ። ንገሪኝ የኔ ልጅ ምንድነው? ንገሪኝ። አንቺ ስነ ስርዓትሽን ያዢ። እቺ ልጅ አፎና ሲዝልኝ እንዴ እቺ ያማታል እንዴ? እኔ እሷን እየጠየቅኩ ማዘር አይደል? በቃ ይሄን ለእርሱ አስፈላጊ ነገር አይመስለኝም። ግን አንቺ ጉድሽን እንዳልዘረግፍልሽ አንቺ ስነ ስርዓትሽን ያዢ። እንዳላጣቃሽ ንገሪኝ የኔ ልጅ እባክሽ ንገሪኝ። ምንድነው? ንገሪኝ ማለት ምንድነው? በቃ ንገሪኝ። ምንድነው ያደረገቻት? ልጄን ምንድነው ያደረገቻት? ይቺ በዚህ ሲያያት ሰው እንዳይመስሎት ዝም ብለው ተቀያይመው ነበረ። በቃ አለ። አይ ይሄ መቀያየም ቀላል ነገር አይደለም። አሁን እዚህ የተገኘው
ለምክንያት ነው አይደል? ማወቅ ፈልጋለሁ። ኧረ በቃ ዋናው ነገር ቆይ ኪያ ሰላም መሆን ነው አይደል? ታውቃለህ አይደል? አውቃለሁ። በቃ የሆነ ነገር ከያዝኩኝ መልቀቅ አልፈልግም። ግን አሁን የሱ ጉዳይ ያሳስበንም። አሁን ኪያም ትሰማና ትወርዳለች። ትስማ በቃ ትስማ። እኔ ማወቅ ፈልጋለሁ ልጄ። ይሄ ሁሉ ሰው ተሰብስቦ ስለ ኪያ እንደሚያወራ ምናምን ነገር ካወቀች አሁን አንቺ አንተ ስነ ስርዓት እንዴት ነው የምታወራቸው? እቺ ሰው ላይ ምንም እቺ ምን ጉድ ነው? እባክሽ ሰላም እባክሽ በፈጠረ ንገሪኝ እባክሽ። አንቺ ክብር እንዳለ ሰው ደግሞ እዚህ መተሽታው ሲጀመር ለምን ይጣላል? ማን ይጣላት? እቺ ምን አገባሽ? እብድ አንቺ እኮ እብድ ነሽ። አይመለከትሽ፣ እሱ አይመለከትሽ። በቤተሰብ ጉዳይ አትግቢ። ኧረ እባክሽ አንቺ ልጅ እባክሽ በሽተኛ እቺ ጤነኛ አይደለች። ንገሪኝ አንቺ ለኔ አሁን ስለመጣንበት ማለት እቺ መፍትሄ ሆና እንዴት እንዳመጣት ነው አላውቅም። አይ ንገሪኝ። ኪያን ያረገቻትን ማወቅ ፈልጋለሁ። እናቴ ይሄ ከዚህ በፊት የተፈጠረ ነገር ነው። አሁን ሁሉ ተረባብሶ ከዛ ራሱ ሰላም ፈጥረው ነው አብረው እየኖሩ ነው። አይ ማወቅ ፈልጋለሁ። እኔ ልጅና ልጅ እኮ አብረው ሲኖር እኮ ይጋጫል። በቃ ተጋጭተው ነበር። የዋለውን ነገር አንስተው ነገርሽን እንዳዘረግፍልሽ ከኔ ጋር ያለሽን ነገር አቁሚ። ምንድን ነው ያረግሻት ልጄ? ወይኔ ምን ልበል ልጄ ምንድን ነው ያረግሻት እኮ ይቺ ጤነኛ አይደለች እንዴ? ምንድን ነው ያልተፈጠረ ነገር እንጂ ያልተፈጠረ ያለው ተሸፋፈረ እየጀመረች ልጅ ግን ዘመኔን እኮ ለምን መጣች? አንዱ ግን ምን ታስመሳይ ነው? በእናትህ በጣም አስመሳይ ነው። እሺ አመሰግናለሁ። አንቺ የፈለግሽውን ነገር ከኔ ጋር በኋላ ማውራት ትችያለሽ። አሁን በቃ ስነ ስርዓት ያዢ